አፈን አትክፈት። በቃ ሳምሪ ለምንድን ነው የማታውኝ? እየነገርኳት ፍቅረኛ አለችኝ። ምግብ በሰዓቱ አልበላም። መድኃኒትም ራሱ የምትሰጠኝ በባዶ ሆዴ ነው። ሁሉ ነገር ታወራ አልፈልግም ስለ እህቴ ገባህ? ቆይ ሳምሪ ቆይ ያንተ ቦታ መልስ መስጠት ብቻ ነው። ምንድን ነው እያልሽ ያለሽ? ያሬድ እኮ ነኝ። አልፈልግም ተናግሬያለሁ። ነይ ግቢ አንቺ በለጥሽ ተነሽ ግቢ ተነሽ። ሳምሪ የፈለግሽውን ነገር ሁሉ አድርግልሽ። እኔ ለመንኩሽ? አፈን አትክፈት። ገንዘብ ምናምን እየሰጠሽኝ የሰጠው አፈን አትክፈት። ፈለግኩን አድርግልሃለሁ። ምን ላድርግልህ? እኔ መታሰር አልፈልግም። በቃ ዝም በልልኝ። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ቪዲዮና በሌላ ርዕስ ከአንዲት እህቴ ጋር እዚህ ይገኛለሁ። እቺ እህቴ በተደጋጋሚ ቴክስት ወይም መልእክት አስቀምጣልኛለች። ከዛ ውጭ ደግሞ ስትደውልልኝ ነበር። ዛሬ እሷ ቤት ነው የምገኘው። ምንድነው ያጋጠማት? ምንድነው የሆነችው? ከእሷ ጋር የተወሰነ ቆይታ ይኖረናል። አብራችሁን ቆዩ። እስከ ፕሮግራማችን ፍጻሜ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ቤቱን ሞቅ ሞቅ ደመቅ መቅ አድርጉልኝ እላለሁ። ወደ እህቴ እገባለሁ። አብራችሁን ቆዩ። እሺ እናቴ ሰላም ነው? እግዚአብሔር ይመስገን። እሺ ይቅርታ ከጀርባሽ ሆንኩ መሰለህ። እንተዋወቅ። እሺ እኔ ሜሮን ሰለሞን እባላለሁ። እሺ ሜሪ፣ አሁን እንዳየሁት አሞሻል። ምንድነው ያጋጠመሽ ነገር? ምንድነው የሆንሽው? እኔንስ የፈለግሽኝ ለምንድን ነው? ያው አንተን የፈለኩት ያው ጭንቅላት ላይ የፈጠሩ ብዙ ጥያቄዎች አሉና እነሱ እንድታጣራልኝ ነው። እና የታመምኩትም በአጋጣሚ ነው። ማለት ያው ራሴን ነበር የሆነ ሰዓት ላይ ትንሽ ያመኝ ነበር። ያው ከልጅነቴም ጀምሮ ራስ ምታት ያው ሁላችንም ጋር ያለ ነገር እና እህቴ የምላት የምወዳት ብቻ የምሳሳላት ብዙ ነገር የምሆንላት እህቴ በቅርብ ነው የመጣችውና እንዴት ብዬ ልንገርክ? በቃ ራሴን አመመኝ ብያታለሁ እና ባልኳት ሰዓት መድኃኒት አለኝ ትለኝ ነበር እና ሰጠችኝ መድኃኒቱን። እሱን መውሰድ ጀመርኩኝ። ግን ምንም ሊሻለኝ አልቻለም። በቃ አለ ራሴን ይተወኛል፣ ግን ሰውነቴ ላይ መድከም፣ እግሮቼን መዛል ምናምን አለ አይደለ መራመድ እስከሚያቅተኝ ድረስ እግሬን አንዳንዴ ይዘኛል። ብቻ ከባድ ነው ማለት እህቴ እኔ ላይ እንድታደርጋለች የሚል ሀሳብ እኔ ላይ ፈጥሮም አስቤውም ምንም ብዬ እንኳን አላውቅም። አሁን ጥርጣሬ ነው መሀል ላይ የተፈጠረው ነው። አንቺ አሁን የጠረጠርሽው ነገር አለ? አዎ አሁን እህቴ እንትን ነበረኝ፣ እኔ ፍቅረኛ ነበረኝ። ማለት ፍቅረኛ ስልክ እኔ ፈልጌው አይደለም አብሬው የሆንኩት። እሷ ሳትመጣ በፊት ነው አንድ ላይ የሆን ነው። ከዚህ በፊት የምሰራበት ከክላስ ጨርሼ ስራ ተቀጥሬያለሁና የምሰራበት መስሪያ ቤት አንድ ልጅ አለ። አንድ ተላላኪ ምናምን ይቀጠር የለ እንደዛ በመቀጠር አንድ ልጅ ወደኛ መስሪያ ቤት መጣና እና በቃ ሻይ ቡና እንበል ይለኛል ምናምን። ከዛ እኔም ደግሞ ያው እንደ ኖርማል ሰው ያው የስራ ባልደረባይም ነው ብዬ ሻይ ቡና እንላለን ምናምን። ግን ያው እሱ እየቀየረው መጣ። እኔ ግን በሰዓቱ ሌላ ግንኙነት ነበረኝ ከሌላ ሰው፣ ፍቅረኛ ነበረኝ። ያው እኔ እንደ ኖርማል ከሱ በፊት ግን እኔ ያው እንደ ኖርማል ሰው ያው የስራ ባልደረባይ ነው ብዬ ኖርማል ሻይ ቡና ምናምን እዛው መስሪያ ቤታችን አጠገብ እንል ነበር። ግን እሱ ያው በሌላ ነገር እየቀየረው መጣ። እኔም ደግሞ ያው ከሱ ጋር መሆን እንደማልፈልግ ብዙ ጊዜ ደጋግሜ ነግሬዋለሁ፣ ግን ሊሰማኝ አልቻለም። ከዛ በቃ በጣም እልኸኛ ነው። ያው ቀስ በቀስ እንደዛ እያለ እኔም ከሱ መራቅ ጀመርኩኝ። አጠገቤ እንዳይደርስ ነገርኩት። ግን ያው በምወደው ፍቅረኛ የመጣብኝ እሱን እንደሚገልብኝ፣ ቤተሰቦቼን እንደሚያጠፋብኝ ምናምን ነገረኝ። እዛ እኔም አልቻልኩኝም። ማለት ያው ፍቅረኛዬን ከማጣ ቤተሰቦቼን ከማጣ ከማልፈልገው ሰው ጋር ብሆን ይሻለኛል ብዬ ፍቅረኛዬንም ትቼ በቃ ከሱ ጋር ሆንኩኝ። ያው ይሄን የምትመለከተው ቤት የአባቴ ነው። አባቴ ያው በህይወት የለም፣ አርፏል። እናቴም በልጅነቴ ነው የሞተችው፣ አላውቃትም። አባቴን ነው የማውቀው፣ አባቴን ያሳደገኝ። ለዚህ ያበቃኝ እሱ ነው። ይሄንንም ቤት ትቶልኝ ሄደው እሱ ነው እና ያው እዚሁ ነው ቀጥታ እሱን ይዤው የመጣሁት። እህት አለችኝ፣
ሳምራዊት የምትባል እህቴም በሰዓቱ አብራን አልነበረችም። ማለት እሷ በዛ ሰዓት ላይ ዩኒቨርሲቲ ነበረች ያለችው። አሁን ተመልሳ ያው እዚህ ከኛ ጋር እየኖረች ነው ያለችው። እና እንዳልኩ ከሱ ጋር በቃ የግድ መሆን ነበረብኝ። ሆንኩኝ። አስገድዶሽም ቢሆን ማለት አስገድዶኝም ቢሆን ምክንያቱም በጣም የምወደው ፍቅረኛ ነበረኝ። እሱን ላለማጣት ስል አማራጭ ከዚህ ጋር መሆን ነበር እና በቃ ቤት ይሄኛውን እዚህኛው ቤት ላይ መኖር አልነበረም ሀሳባችን። ሌላ ቤት ነበር ግን ያው መስራት አይፈልግም እሱ። እንዲህ ወጥቶ ሰርቶ ምናምን እንትን መኖር አይፈልግም እና በቃ የቤት ኪራይ የምከፍለው የለኝም። ብቻ ብዙ አይነት ስሞታ ነበር የሚያወራልኝ ምክንያቱም ብር እንደሌለው ማለት ነው። ያው በቃ እኔም ደግሞ ምንም ማድረግ አልችልም። አስገባሁት በቃ እዚህ ቤት መኖር ጀመረ። ያው እንዲህ ትዳር ሰርግ ምናምን ፊርማ ምናምን ምንም ነገር አላደረግም። በቃ ዝም ብሎ ነው የገባው። በቃ መኖር ጀመረ። ያው እኔም በጊዜ ሂደት ምናምን እየወደድኩት መጣሁት። በቃ ተዋደድን። ያው ምንም አማራጭ የለም። ግን በስተመጨረሻ ግን ያው እህቴም ትምህርቷን ጨረሰች፣ መምጣት ነበረባት። ያው የትም አትሄድም። እኔ ነኝ ያለኋት እና እኔ ጋር እንድትመጣ አደረኳት። ጠራኋት። እዛ መጣች። እዛ ስትመጣ አስተዋወቅኳቸው። አልነገርኳትም ስልህ በፊት ላይ ብዙ ነገሮች ነበር ከሷ ጋር የምናወራው። እምውልበትን ታውቃለች፣ የምትውልበትን አውቃለሁ። በቃ ክሎዝ ነን በጣም ምንም መደብቃት ነገር የለም። ግን ይሄኛውን ደግሞ ስለማልፈልገው አልነገርኳትም መጀመሪያ ላይ እሱ ፍላጎት ስለ ልጁ ፍላጎት ስላልነበረኝ እንዲህ ነው ምናምን ከኔ ጋር የሚኖር ሰው አለ ምናምን ብቻ ብዬ አልነገርኳትም። ከዛ ያው መተዋወቅም ስላለባት ብዬ ጠራኋት። መጣች፣ አስተዋወቅኳቸው። ግን የተፈጠረው ነገር ሌላ ነበር። አስተዋወቃቸው። ምን ተፈጠረ? ማለት ዩኒቨርሲቲ እያለች ይተዋወቁ ነበር ከልጁ ጋር። ግን እኔ ይሄን ሁሉ ነገር አላውቅም። ምንም አውቀው ነገር አልነበረም። ስለዚህ እንዴት አውቃለሁ? ባቅም ኖሮ ከሱ ጋር አልሆንም ነበር። ይመጣል እንጂ የእህቴ ፍቅረኛ ነው ብዬ እኔም ከሱ ጋር ምንም ሆነበት አጋጣሚ አይፈጠርም። ዩኒቨርሲቲ ላይ የእሷ ፍቅረኛ ነበር ማለት ነው ይሄ ልጅ? ይተዋወቁ ነበር። ብቻ ፍቅርም ነበራቸው መሰለኝ፣ ግንኙነትም ነበራቸው። ከዛ በቃ እሱም እየተቀየረ ምናምን መጣ። እሷን ካያት በኋላ ምናምን ከኔ መራቅ ጀመረ። ዛም እኔም በቃ ማለት ከሁለቱም ህይወት መውጣት እንዳለብኝ ተሰማኝና በቃ እኔ ከህይወታችሁ ልውጣላችሁ ስል እሱ አይሆንም። እሱ አይሆንም ማለት ካንቺ ጋር ነው መሆን ፈልገው ምናምን ብቻ ብዙ ነገር ነበር የተፈጠረው በሰዓቱ። ከዛ በቃ እሷም እየተቀየረችብኝ መጣች። ማለት እንደነጠቅኳት ነገር ነበር ስታስብ የነበረው። ነጥቀሽኛል ፍቅረኛ የመሆኑን እያወቅሽ ምናምን ወስደሽብኛል ምናምን ማለት ጀመረች። አንቺ ታውቂው ነበር የእሷ ፍቅረኛ መሆኑ? በፍጹም እኔ ምንም አውቀው ነገር የለም። ማለት ባቅም ነገርኩህ እኮ ባቅም ከሱ ጋር ምንም መሆንበት ምክንያት አይኖረኝም። ግን እሷ ያሰበችው በቃ እየተበቀልኳት እንደሆነ በምን እንደምበቀላት እንኳን አላውቅም። እየተበቀልኳት እንደሆነ እንዳሰበችው እንኳን አላውቅም። በቃ አውቄ እሷን ለመጉዳት ምናምን ከሱ ጋር የሆንኩ ነው የመሰላት። ግን እኔ ምንም አውቀው ነገር የለም። እሱን ከሱ ጋር የሚሆንኩት እሱ አስገድዶኝ ነው እንጂ እኔ ፈልጌ አይደለም። ከዛ በቃ እኔ ከህይወታችሁ ልውጣላችሁ ምናምን በቃ ምናምን ስል አይሆንም፣ እንደዚህ ህይወቴን እንዳበላሽሽው አበላሽሻለሁ። ብቻ ብዙ ነገር አለችኝ። ብዙ ጭንቅላቶቼን የሚጎዱ ነገሮችን ተናገረችኝ። ግን በቃ ይሄው እኔ ምንም ባላጠፋሁት ጥፋት ምንም ባላደረኩት ነገር ይሄው ዛሬ አልጋ ላይ አስቀርታኛለች። እንዴት ነው አልጋ ላይ አስቀረች? ማለት መድኃኒቶቹን እስከዛሬ የምትሰጠኝ መድኃኒቶች እኔ እንድሞት እኔ እንድደከም ነበር የምትሰጠኝ መድኃኒቶቹን በሙሉ። ኦኬ፣ ለራስሽ ተብሎ የሚሰጥሽ መድኃኒት አንቺን የሚጎዳ ነበር ማለት ነው? አዎ፣ እኔ መጀመሪያ ላይ ነግሬሃለሁ ራሴን አመመኝ ምናምን ነበር የምለውና ለሱ ይጠቅምሻል እያለሽ ነበር እየሸወደሽ መድኃኒት ሰጠኝ ነበር። ኦኬ። ግን መድኃኒቱ ቀስ በቀስ ይኸው በውስጤ የተሰራጨ እግሬን ማንቀሳቀሰው በግድ ነው። ወገቤንም በቃ የምቆመው የግድ ነው። በቃ ሰውነቴ የተንቀጠቀጠ ምናምን የግዴን ነው መራመድ።
እና ከዛ በኋላ እኔ ማሰቃየት ጀምሩ፣ እኔ መምታት፣ እኔ መቀጥቀጥ። ሁለቱ አዎ ፍቅረኛሽ ካንቺ ውጭ አልሄድም ምናምን ሲል ነበር አይደል? አዎ ካንቺ ውጭ የትም ቢሆን ምናምን ሲል ነበር። ከዛ ያው እሷ እኔን አልጋ ላይ አስቀርታ አሁን ብሮቹን ቤት ውስጥ ያሉት ብሮች ቤቱን ምናምን ለመውረስ ነው የምትፈልገው። ሁሉንም በቃ ንብረቶችን በሙሉ ተቆጣጥራቸዋለች። ምክንያቱም እኔ ተነስቼ እንኳን ምግብ እንኳን አልሰራም፣ ምግብ በሰዓቱ አልበላም። መድኃኒትም ራሱ የምትሰጠኝ በባዶ ሆዴ ነው ሁሉ ነገር። ይሄን የራሷን መድኃኒት ሰጥሽ? እንደፈለጉ ነው የሚያሰቃኙ። ዛሬ እሱ ቀኑ ሙሉ ሲቀጠቅጠኝ ይውላል። ነገ ደግሞ እሷ እየተፈራረቁብኝ ዛሬ አልጋ ላይ አስቀርተውኛል። እና አንተንም ጋር የደወልኩልክ ቴክስትም እዛ ስልክልክ የነበረው እንድትተባበረኝ ነው። ምንድነው አሁን እንዳግዝሽ የፈለግሽው? ማለት እንግዲህ እያለ ነገር ያለው እኔ የእሷ እናት ማንቱን አላውቅም። እኔ አሁንም እንደ እህቴ ነው። ምክንያቱም ብትበድለኝም ምንም ብትለኝም ምንም ብታደርገኝም አብረን ያደግነውና እሷ ላይ ክፉ ነገር አላስብም። እና የእናቷንም አላውቅም። ማንቱን ምንም የማውቀው ነገር የለም። ቢያንስ እኔ 3 አመቴ ነው 4 አመቴ ላይ እያለሁ ነው አባቴ እሷን ይዟት የመጣው እና የቤታችንም አጋዥ ነበረች። እና አባቴ ይዟት መጣ። ከየት ይዟት እንደመጣ አላውቅም በሰዓቱ። እና አብረን ያደግነው ካደኩ በኋላ ነው ይሄንን የሚነገረኝ። ማለት የሚወዳት ሴት አለች አባቴ እና የምወዳት ሴት ልጅ ናት ነው የሚለኝ ሁሉ ጊዜ ማለት ነው እንጂ ልጄ ናት ብለሽ አይደል? ልጄ ናት አይለኝም፣ ልጄም አይደለችም አይለኝም። የምወዳት ሴት ልጅ ናት ነው። እና አደራሽን እንደ እህትሽ ያት ውደጃት፣ ተንከባከቢያት። እኔ እንኳን ሊሞት እንኳን አካባቢ ሲል አደራሽን እቺ ልጅ ምክንያቱም ታላቋ ነኝ እኔ፣ እቺ ልጅ ጠብቂያት፣ ምንም ነገር እንዳይጎልባት፣ ብቻ ብዙ ነገር ብሎኝ ነው አባቴ ትቶን ሄደውና እኔ አሁን ላይ ግራ እየገባኝ ያለው ነገር ያ ነገር ጭንቅላቴ ውስጥ ሁሌም ነው ቀንም ሌሊትም ነው የሚመላለስብኝ። የምወዳት ሴት ልጅ ናት የሚለው ቃል ሁሌ ነው ጭንቅላቴ ውስጥ ላይ ያለው። ምን ለማለት ፈልጎ ነው? እህቴ አይደለችም ወይ? የአባቴስ ልጅ አይደለችም ወይ? ወይስ የሱ ልጅ ናት የሚለው ነገር በጣም ግራ እያጋባኝ ነውና እና አንተን የጠራውበት ምክንያት ደግሞ እንድታጣራልኝ ነው። እህቴ ናት ወይስ አይደለችም? የአባቴ ልጅ ናት ወይስ አይደለችም የሚለውን ነገር እንድታጣራልኝ ነው የመጣሁት። ምክንያቱም እኔ እንደዚህ ሆኜ መውጣት አልችልም፣ ምንም ነገር ማጣራት አልችልም። አሁን እሱ መጣራቱ ምንድነው የሚጠቅምሽ? አንድ ሁለተኛ ነገር ደግሞ አሁን መድኃኒት እያረጉብሻልና እሱም ራሱ ሌላ ችግር አይደል? እሱ አይቀርምም? እሱማ ይቀርማል። ግን ያው እኔ ሞትኩኝ ማለት የራሷ ያለውን ንብረት ነው የምትወስዱ። እኔ አሁን ላይ ሀሳቤ ምንድነው ይሄ ዲኤንኤ አድርገህልኝ ማለት እህቴ እንደሆነች እና እንዳሆነች ለማረጋገጥ ማለት ነው። ዲኤንኤ አድርገህልኝ እውነት እህቴ ከሆነች በጣም ደስ የሚለኝ እህቴ ከሆነች በቃ እንዴት ብዬ ልንገርክ? ምክንያቱም በጣም ነው የምወዳት። አሁንም ራሱ እንደዚህ ክፉ የምታረግብኝ ምንም ብትልብኝ አብረን ያደግነው እና እህቴ ከሆነች በስነ ስርዓት ንብረቱን ተከፋፍለን እኔም ወደምሄድበት እሄዳለሁ። ያው ፈጣሪ ብሎ እኔ ድኜ በቃ ወደምሄድበት እሄዳለሁ። ግን ደግሞ የዲኤንኤ ውጤቱ እህቴ ካልሆነች አይኗን ራሱ ማየት አልፈልግም። ከህይወቴ ማስወጣት ነው የምፈልገው። አጠገቤም እንድትደርስብኝም አልፈልግም እና እንድትረዳኝ ነው የምፈልገው። ምክንያቱም ሊገሉኝ ነው እየደረሱ ያሉት። ትንሽ ቀን ይቀረኝ ሊገሉኝ ነው። ምክንያቱም ቀን በቀን ነው መድኃኒት የሚሰጡኝ። እለት ከእለት እየደከምኩ ነው ያለሁት። እዛ እባክህ እሺ ችግር የለውም። ምንድነው አሁን የምናደርገው መሰለሽ? የዲኤንኤ ምርመራው አባትሽ ከሞተ ቅርብ ጊዜ ነው? አዎ ቅርብ ጊዜ ነው። ስለዚህ የፀጉር ዘለላ እሳቸው ጋር ማግኘት እንችላለን? አዎ ይቻላል። በቃ ጥሩ። ስለዚህ እሳቸው ጋር የፀጉር ዘለላ ትሰጨኛለሽ። ካንቺም
ከእህትሽም ወስዳለሁ። ያኔ ዲኤንኤ ምርመራ እናደርጋለን። ከዲኤንኤ ምርመራው በላይ ግን የሚያስጨንቀኝ በዚህ ሰዓት ምንድነው ካልሽኝ አንቺ እየወሰድሽ ያለሽው መድኃኒት በጣም ይቅርታ በጣም አሳሳቢ ነው። ስለዚህ ይሄን ነገር መፍትሄ መስጠት አለብን። ለዛ ደግሞ መፍትሄ ልንሰጠው የምንችለው ምንድነው? ድብቅ ካሜራ እዚህ ያስቀምጣለሁ፣ ሰጥሻለሁ። አንድ ቦታ ላይ ታስቀምጭልኛለሽ። አሁን የሉም ነው ሁለቱ? የሉም። የት ሄደው ነው? እኔ እንጃ አላውቅም። ተያይዘው ነው የወጡት። አሁን በዚህ ሰዓት እኔ እዚህ መግባቴን ቢያውቁ ምን ይፈጠራል? የማይሆን ነገር ነው የሚፈጠረው። አንተንም ሊያጠፉ ይችላሉ። እኔንም ከአንዳንድ ሳይምሩኝ ነው የሚገሉት። እሱን ችግር የለውም። ስለዚህ አሁን ምን እናደርጋለን? እነሱ ሳይመጡ እኛም ቶሎ መሄድ አለብን። እዛች አካባቢ ካሜራ አስቀምጣለሁ። እሺ። ስለዚህ ሁኔታውን እንከታተላለን። ያለውን ነገር የከፋ ነገር ካለ እንመጣለን። የከፋ ነገር ከሌለ ግን ለማስረጃ ስለሚያስፈልገን እያንዳንዱን ሁኔታ እንቀርጻታለን። ከድምጽ ቅጂ ጀምሮ ማለት ነው። እሱን እናደርጋለን። ከዛ ውጪ የዲኤንኤ ምርመራው አሁን ያንቺንም የእህትሽንም የአባትሽንም ወስዳለሁ። አባትሽ ያሉበት ቦታ ላይ ትመሪናለሽ ወይም ደግሞ ደብዳቤ ይዘን እንሂድና ምርመራ የምናደርግ ይሆናል ማለት ነው። እሺ። አይዞሽ ሜሪ። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው ከታሪኳን አጫውታናለች ሜሪ። ስለዚህ ድብቅ ካሜራችን እናስቀምጣለን። ከዛ በኋላ ሁኔታውን አብረን እንከታተላለን። የዲኤንኤ ውጤቱን ደግሞ ዛሬውኑ ገቢ እናደርግላችኋለን ማለት ነው። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ ከልጅቷ ጋር የነበረኝን ቆይታ እንዳያችሁት ነው። አሁን ምንድነው የምናደርገው? ወደ ቤት ውስጥ ያው እዚህ ጋር የምታዩት ቤት ነው ቤቱ። ስለዚህ ወደዛ ገባለሁ። ልግባና ያው እንደተለመደው አገባባችን ጥንዶችን እየጠየቅን እንገኛለንና እናንተን እንጠይቃችሁ ብያቸው አወራችኋለሁ። እነሱ የሚሉትን ደግሞ አብረን የምንሰማ ይሆናል ማለት ነው። እናንተ ግን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የልጅቷ ስቶሪ ትንሽ ውስጥ የሚረብሽ ነው። የግድ ዛሬውኑ እነሱን ማውራት ስላለብኝና ምን አይነት መፍትሄ መስጠትም እንዳለብኝ ለመወሰን እንዲመቸኝ በሚል ነው እዛው እንትን ያልኩት። አሁን እንደዚህ ደበቅ ብዬ ነበር የጠበቅኳቸው። እነሱ መግባታቸውን ካረጋገጥኩ በኋላ እንግዲህ ወደ እነሱ ገባለሁ ማለት ነው። እሷም መኝታ ቤት አስቀምጠው እነሱ ሳሎን እንደሚሆኑ ነው እሷም የነገረችኝ ማለት ነው። አብረን እንገባለን። እናንተ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም ቢሆን የኛ እነታችሁ አይለየን እና የኛ አንድ አካል እንድትሆኑ መልእክቴን በዚሁ ማስተላለፍ ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። እንግባ። እኔ ነኝ ሰላም፣ እንዴት ነህ? ሰላም ነው አለሁልህ። እስክንድር እባላለሁ። በየአካባቢው እየዞርን የተለያዩ ካፕሎችን ጥንዶችን ኢንተርቪው እያደረግን የቤት ዕቃ እያሟላን እንገኛለን እና ምናልባት ፈቃደኛ ከሆናችሁ የገንዘብ ሽልማት አለ። የ100,000 ብር የጥምቀት ሽልማት ማለት ነው። ፈቃደኛ ከሆናችሁ ካሜራማኖች ውጭ ነው ያሉት፣ እነሱንም ይዣቸው እመጣለሁ። የተወሰነ ጥያቄ ልንጠይቃችሁ ስለ ፍቅር ህይወታችሁ ማለት ነው። እሺ እሺ። ልግባ? እሺ። ካሜራማኖችን ልጥራቸው? እሺ እሺ። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንግዲህ ዛሬ አንድ ቤት ውስጥ እንገኛለን። እነዚህ ጥንዶች የህይወት ተሞክሯቸውንና የህይወት ልምዳቸውን የሚያካፍሉን ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የ100,000 ብር ተሸላሚ ማን ነው የሚለውን ዛሬ ለመወሰን እዚህ ቤት ተገኝተናል። እድለኛ ከሆናችሁ 100,000 ቅማችሁ እንለያያለን ማለት ነው። እሺ እሺ። እንታወቅ። ማን ልበል? ማየ? እኔ ሳምሪ ይባላል። ሳምሪ። አንተስ? ያሬድ ይባላል። ያሬድ። ሳምሪና ያሬድ። እሺ ምንድናችሁ ብለን እንጀምር። እንደምታይኝ እንደምናችሁ ሴትና ወንድ ናችሁ? ጥንዶች ናችሁ? ባለ ትዳር ነው ወይስ ፍቅረኛ፣ ጮኛ? ብዙ አይነት እንትን አለው ብዬ ነው። አሁን ፍቅር የተጀመረ አካባቢ ፍቅረኛ ይባላል። ትንሽ ከፍ ሲል ደግሞ ቀለበት ሲታሰር ወይም እንደዛ ሲሆን ደግሞ ጮኛ ይባላል።
ከዛ ከፍ ሲል ደግሞ ባለትዳር ይባላል። ከዛ ደግሞ ከፍ ሲል የልጆች አባትና እናት ይባላልና የትኛው ሌቭል ላይ ናችሁ እናንተ? እኛ እጮኞች ነን። እጮኛ ናችሁ? ቀለበት ግን እጅሽ ላይ የለም። ልብስ ሳጥባው ለኩትና ኦኬ እንደዛ ነው። እሺ እስኪ ከመጀመሪያው ጀምረን እንጫወትና ያሬዶ እንዴት ነበር ግንኙነት የተጀመረው ከሷ ጋር? ከሷ ጋር የተገናኘበት ቦታ አስታውሰው ክለብ ላይ ነበር ያገኘኋት። ክለብ ይሻላል። ክለብ ላይ ብዙ ጊዜ የትዳር እንትን ይጀመራል ተብሎ አይታሰብም። እስኪ በደንብ አለ የሆነ ክለብ አለ። እዛ ክለብ ላይ በቃ እንደዚህ አንዳንዴ ለመዝናናት እንወጣለን ከጓደኞቼ ጋር ምናምን ነገር እና አብዛኞቹ ሴቶች ምናምን ይመጣሉ እዛ ምናምን። ያው ቲኔጀርም ስለነበር ነው ዛኔ ያ እድሜ በጣም ከባድ ነበር። በቃ መዝናናት ምን ማለት ነው ምናምን ነገር እና ከብዙ ሴቶች ጋር ጓደኝነት ምናምን መስርቼ ነበር፣ ግን ብዙም አልቆየሁም ከነሱ ጋር። ከሳምሪ ጋር ግን የመጀመሪያ እንዳየኋት ነበር የወደድኳት የነበረው። እዛ ክለብ ከምን እውነቴ ነው በጣም ነበር በቃ ራራ ነበረች። አረ ሳምሪ ታስሻለሽ? አዎ አስታውሳለሁ። ረሃ ነበር ዲዮታ እና በቃ እሷም ከአንዳንድ ነው እሺ ያለች። ኦኬ አላስቸገረ ደጅ አላስቸገረች ከአንዳንድ በጣም ታላሳመነሽ ከንዲ ደጅ አላስቸገረችኝ ብሎ ነገር አለ። እሺ ይቻላል እንደዚህ ደጅ አስጠንተሻል? ያው እንግዲህ እንደነገረህ ነው የተዋወቅነው ክለብ ላይ ነው። ወጣቶች ነበርን ያኔ ዩኒቨርሲቲ ተማሪዎች ነበርን። ሀሳብ የለም መዝናናት ያው ጥሩ ሰው ስለነበረ አንድ ላይ ለመሆን ያክል ጊዜ አልጨረሰብንም። ጥሩ ሰው ግን እንዳልነበረ እየነገረኝ ነበር። ከሰው ያው ለመግባባት የሚከብድ ሰው አይደለም። አንዳንዴ መልካምም ሆነ እኮ ለመረዳዳት ለመግባባት ተነጋግሮ ለመተማመን ሀሳብህን ለማስተማመን ጊዜ ይጨርሳል አይደል? የሚከብዱ ሰዎች አሉ። ያ እሱ ደግሞ እንደዛ አይነት ሰው አልነበረም። እና እንዴት እንደዛ ከሆነማ ምኑን ፕሌየር ሆነ? ብዙ ጊዜ ድሩዬ ለፍቅር ይመቻል ይባል የለ? ያ ስለዚህ ድሩዬ ነው። ያ በደንብ ትተዋወቃላችሁ። ስለዚህ በዛ መግባባት ተጀመረ። ግን ክለብ ብለን ዝም ብለን እንደዚሁ ስናነሳው አሁን ጥሬ ቃሉን አንስተን ስናወራ ክለብ የምታገኛት ሴት ወይም የምታገኘው ወንድ አይደለም ለትዳር ለአዳርም አይሆንም ይባላል። በቃ አንዴ ተገናኝታችሁ ከዛ በኋላ ቻው ቻው የምትባባሉ አይነት ነገር ነውና እንዴት ይሄን ያህል ሎንግ ተርም ለማሰብ እንትና ቻላችሁ? እኔ እንጃ ብዙ ጊዜ ማንኛውም ሰው እንደዛ ነው የሚያስበው። እኔም ራሴ ፐርሰናሊ እንደዛ ነበር የማስበው። ግን ያኔ የተገናኘንበት ቀን እኔ ሰው ሊጣላኝ ብሎ ተጣልቶልኝ ነው የተዋወቅነው። ኦኬ አንቺ ሰው ጋር ተጣጣይ ስትዝናና የሚፈጠረው ነገር ታውቃለህ። ብቻሽን ነበር የምትዝናኝ? ብቻዬን ሳይሆን ያው ጓደኞች አሉኝ፣ ግን እነሱም ሴቶች ናቸው። እና በሰዓቱ ሴቶች አንድ ላይ ሰብሰብ ብላችሁ እና በሰዓቱ አንዳንዴ የሰው ሲጠጣ በግድ ሊይዘህ ምናምን ይሞክር የለ። በዛ ሰዓት ተጣልቶልኝ ነው የተዋወቅነው። ከዛ ብለን ጠጣን ምናምን ስልክ ተለዋወጥን። እኛም ግቢ በሰዓት ስለነበረ የሚዘጋው ቶሎ ነበር የምንመለሰው ብዙ ጊዜ። ከዛ በቃ በዛ ተዋወቅን፣ ማውራት ተጀመረ ምናምን። ዛሬ እዚህ ቁጭ ብለን ተገኘን። እንግዲህ ክለብ ላይ ወንድነቱን አሳይቶ ነው ማለት ነው። ሰው ሌላ ቦታ ወንድነቱን ያሳያል። እሱ ክለብ ላይ ሰው ላይ ወንድነቱን አሳየ። ምን ታደርገዋለህ? ምን ነበር የዛኔ ያጋጫት? እሷ እንዴት ወደ እሷ ከበር ለማድረግ ሞከርክ አንተ? ምንድነው እሷን እንድታግዛት ያደረገ? ማለት እዛ አብዛኞቹ ወንዶች እሷን እንትን ለማለት ይፈልጋሉ። በቃ ላይ ለሷ በቃ ዝም ብላ መዝናናት ምናምን ነገርና ወንዶች ደግሞ እሷን ይተናኮሳታል። ሲተናኮሳት ምናምን ነገር እኔ ደግሞ ደስ አይለኝም። በቃ የሆነ ያናደኛል። ታውቃለህ የሆነ አንተ የምትፈልጋት ሴት ሰው ሲነካብህ ደስ አይልም። አንተ ትፈልጋት ነበር የዛኔ? ያው እንደዚህ በደንብም ባልፈልጋትም ያው ባይን ምናምን ነገር እንደ ሌሎቹ ሴቶች ትፈልጋት ነበር። እፈልጋት ነበር። ጓደኞችም እሺ ጓደኞችም ያውቃሉ ነው ያወጣው። ጓደኞቼ በጣም ያውቃሉ። አንተ ወይ አናግራ
ስነስርዓት ወይ በቃ እንትን በል ነው የሚለው። ኦኬ እዛው ግቢ ላይ ያላችሁም የአይን እንታያለን ካፌ ላይ ምናምን ነገር ላይብረሪ ነበር የሚጨርሰው ግን እኔ አላውቀውም። ኦኬ እሱ የመጨረሻ ላስት ይር ነበር። ሁለተኛ ዓመት ላይ እሱ ደግሞ ኢንጂነሪንግ ነበር እየተማረ የነበረው 5ኛ ዓመት 2 ዓመት እዛ ግቢ ስማር አይቼው ራሱ አላውቅም እውነት ለመናገር። እና የምን አይን ላይ ነው የሚለው ምን አቀለ እውነት እኔ እንደ ክሩ ስለ እንደ ጀማ ከነሱ ጀማ አማቃቸው ልጆች አሉ። ከዛ በኋላ የነሱ ጀማ ራሱ መሆኑን ያወቁት ከዛ በኋላ ነው ማውራት ከጀመረን በኋላ። አሁን ይሄ ሆም ብላ የምትለው ነው የሚመስለው እየተያየን እንደነበር ነው እያሰበ ያለው። እሷ እኮ አታየኝም እኔ ግን በጣም ነው የማያት። እሷ እንደማታይ ታውቃለህ? እሷ እንደማታየኝ አውቃለሁ ግን ደግሞ ነው ያታል እንተያያለን። አሁን እንዴ መሰለህ አሁን ብዙ ጊዜ ሴቶች እንደዚህ አይተው እንደዚህ ሊመለሱ ይችላሉና አየችኝ በቃ አሁን ደግማ ታየኝ ይሁን ብዬ ቁጭ ብዬ ሳልሳይ ነው ሙሉ አይኗ ክራሽ ነበረኝ ከነሱ ጀማ እውነት ለመናገር በዛ ላይ በጣም ቆንጆዬ ክራሽ ነበረኝ። ከዛ አላቅም ከጓደኛዬ ፍቅረኛው ናት። እኔም አይኔን አነሳው ይሄንን አታውቅም አንቺ አልነገርሽኝም እኮ ሳምሪ አልነገርኩም ይሆናል ከምር አልነገረችኝም። እኔ ጃው ዩኒቨርሲቲ ስት ብዙ ላይፍ ይኖራል ራስ ዘንግቼ ይሆናል እና ፍቅረኛ ያኛው ልጅ ኦኬ አንድ ቀይ ልጅ ኦኬ እና ጓደኛዬ 2ኛ ዓመት ላይ ጓደኛ ሆነችኝ ልጅ ዶርም ተቀያለች መጣችና እኛ ጋር የሷ ፍቅረኛ ምንሳቅ እኔን አነሳው በዛ የተነሳ ነው እነሱ እነከሊ ናቸው ጓደኞቼ ምናምን ሲለኝ ያስታወስኩት ራሱ በሱ የተነሳ ነው በክራሽ የተነሳ ያነክል ግቢ ተማሪን ጋር መግባባ አይነት ሰው አይደለም። የሆነ ጓደኞች አሉ እነዛ ጓደኞቼ ጋር ጓደኝነታችን ገደብ የለውም ግን ሌላ ሰው ጋር ያነክል የሁለታችሁ ግንኙነት ይሄ አንዳንድ ሪሌሽንሺፖች አሉ ፍቅር ላይ ሲጀመሩ ማለት ነው በጥቅም የተመሰረቱ ሪሌሽኖች አሉ በሆኑ ሞመንቶች የሚመሰረቱ ሪሌሽኖች አሉ። ለምሳሌ በጥቅም ስል እሱ የሆነ ነገር ከበር ያደርግልኛል ከሱ ጋር የተወሰነ ጊዜ በሆን ወይም ደግሞ እሱ ጋር ባል ቢሆን ወይም ፍቅረኛ በሆን እኔን ከበር አደርጋለሁ የሚል ሐሳብም አለና አሁን የሁለታችሁ ፐርስፔክቲቭ ነው የራሳችሁን እይታ እንድትነግሩ የሚፈልገው ላጣላ አይደለም የመጣው ጥያቄ ነው። አንተ ልጀምርና እሷን ፍቅረኛ ስታረጋት ምን አስበህ ነው? የምር አፍቅራሃት ወዳሃት ምናምን ነው ወይስ እንደ ዩኒቨርሲቲ ተማሪ በቃ የሆነ ጊዜ እሷ ጋር አሳልፋለሁ ግቢ ውስጥ ቺክ የለውም ላለመባል ምናምን አይነት ነገር ነው ወይስ የምር ወዳሃት ነው? ያንተ ምልከታ ምን ነበር? እኔ የምር ወድጃት ነው የምር እውነቴን ነው የምልህ። ካምፓስ ላይ ካየ አብዛኛውን በቃ በጣም ነው በቃ እኔ እንደዚህ ይዞኝ አያውቅም። የመጀመሪያ ያየኋት ጊዜ ነበር በጣም በቃ ውስጤ ገብታ በጣም ነው የወደድኳት ነበር እና ይሄ እንዳልኩ የጥቅም ምናምን ነገር ፈልጌ አይደለም እሷን ነው የፈለኳት መጀመሪያ። እኔ እንደ ሌሎች ወንዶች አይደለም የጥቅም አስቀድሜ ምናምን እሷን የቀረብኳት እንደዛ አይነት ነገር ነገ የለም። ገላዋን ፈልጋ አልቀረብኳትም በሚለው እናስተካክለው። ጥቅም ሌላ ምን ልታይ ትችላለህ? የግቢ ተማሪው ነው ስለዚህ ሰውነቷን ፈልጌ አይደለም የቀረብኳት ነው እንደ አንዳንድ ወንዶች እና በጣም ነበር የወደድኳት የነበረው ነው ነገር እየበላች ነው ልጅ በጣም ከልቤ ነበር የወደድኳት። እውነቴን ነው የምልህ እኔ እንደዚህ ፍቅር ይዞኝ አያውቅም። ዋው እውነት ከልብ ነበር። አንቺ ምንድን ነው እንዴ ዛሬ አስጣሽኝ በጣም ታስለቅሰኝ ነው ልቻት ብዬ ነው። እሺ በጣም ወደሃት ነበር በጊዜው በጣም ከሚባለው እኔ እንደ ሌሎች ወንዶች በቃ ካምፓስ ላይ የተገናኙት ምናምን ለማቆም ከሷ ጋር ረጅም ርቀት ለመሄድ ነው የምፈልገው እስከ ትዳር። በጣም ደስ የሚል ነው ከሷ ጋር። ስለዚህ ሪል ፍቅር ነው ይዞ የነበረው ማለት ነው። እውነት በጣም ነበር የወደድኳት በጣም ከሚባለው በላይ እውነቴን ነው። አሁን ባወራው እና እንትን አይለኝም በጣም ደስ ያለ እሷን ያገኘኋት ጊዜ። ከዛ በኋላ ቀጠለ ፍቅራችሁ እንዴት ነው? ከዛ በኋላ ያው ከክለቡ በኋላ ማውራት ተጀመረ። ከዛ በፊት አታወሩም ነበር ነው አይደል ሐሳቡ የነበረው? እንደዚሁ ውጭ ላይ የምታየቱ ነገር ነው እንጂ በአካል ቁጭ ብሎ ፊዚካሊ መነጋገር አልነበረም ነው። ከዛ በኋላ እንዴት አስቀጥላችሁት ከክለቡ በኋላ? ያው ከክለቡ በኋላ ያው ስልክ ተለዋወጠ ምናምን ነገር ያው እንደማንኛውም ሰው ያው ፍቅር እንደሚጀምር ሰው ማውራት ጀመረ፣ እንደዋወላለን።
ውጪ እንወጣለን። እንደውም ካፌ አብዛኛው ጊዜ ካፌ አንጠቀም ውጪ ነው። እሷም ውጪ ነው መጠቀም ፈልገ የካፌ ምግብ አልተስማማት ምናምን ነገር ውጪ ነው የምንጠቀመው። ቴክስት እንደራረጋለን ማታ በቃ አንተኛው ማለት ይቻላል። ማታ ራሱ በጣም ለረጅም ሰዓት ነበር ታስበሻለሽ። በጣም ቴክስት እንደራረጋለን በጣም እና እንደዛ እያልን 1 2 3 ወር ቆየ። ከዛ በኋላ በቃ ኖርማል እንደዚህ አወራን። በቃ እሷም ትፈልገኛለች እኔም እፈልጋታለሁ። ስለዚህ ያለን አማራጭ በቃ ይሄን ነገር ጥግ ድረስ ማስኬድ አለብን አልኳት። እሷም እሺ አለችኝ። በቃ እንደዚህ ቆየ። ስለዚህ በዛ ነው የቀጠለው ነው። እስኪ በአንቺ በኩልስ እንዴት ነበር የተጀመረው? ያሬድን ፍቅረኛ ብለሽ ማሰብ ስትጀምሪ ከምን አንግል ነበር ያሰብሽው? እንዴት ነበር? እንደነገረ ነው ኖርማል ፍሬንድሺፕ ላይ 3 ወር ከዛ በላይ ቆይተናል። እኔ ያኔ እሱን ያገኘሁበት ታይም ሪሌሽንሺፕን ብሬክ አፕ አድርጌ ከ3 ወር በኋላ ምናምን ነበር እና የዛ ነገር አለ ድብርት አለ ምናምን። እንዴ አሁን ክራሽ ነበር ስትይ ነበር አይደል? ክራሽ ስለ እንዴት መሰለ ፍቅረኛ ነበረኝ ረጅም ዓመት ፍቅረኛ። ከዛ መሀል ላይ ግቢ ከገባው ጀምሮ ሰላም አይደለም በቃ ያን 2 ዓመት ሌላ ፍቅረኛ ነበርሽ መጀመሪያ ማለት ነው? ስንታረቅ ነበር። መሀል ላይ በቃ የምር ተጣላን። ከዛ በቃ እኔም ክራሽ ኖረኝ። የዛ ፍቅር አለ ሌላ ሰው ጋር እንትን የሱ ፍቅር አለ ግን ደግሞ እንዲሁ ሳይው ደስ የሚለኝ ልጅ ነበር። በዛ ነው ማቃቸው አላልኩ። ከዛ በቃ ተጣልተን የሱም ነገር አለ ይሁን እንዴት ላስረዳ ድብርት አለ በቃ በዛ ታይም ነው ከፍም እንውጣው ክለብ ምናምን። ከዛ እሱ ጋር ተዋወቅ። ከዛ ደበረ ያልክ የምታወራው ሰው አልነበር? እንደዛ ነበር መጀመሪያ ማወራው እሱም ያውቃል። ከዛ ከወር ከ2 ወር ምናምን እየተባለ ጓደኝነት ጀመረ። ጓደኛ ከሆነም በኋላ በቃ በየቀኑ እንገናኛለን። ግቢያችን አንድ ላይ ነው አብረን ነው የምንውለው አብዛኛውን ሰዓት። ከዛ ሪሌሽንሺፕ መጣ። እኔ ማን የፍቅር ጥያቄ ያቀረበው? እሱ። እንዴት ነበር እስኪ ያውቃ? እሱ ቢነግር አይሻልም? በጣም ፈርቶ ነበር። እኔ ያልስታስተውሰው ይጨንቃል ማለት ነው። አረ በጣም ነበር ደስ ያለኝ ማለት ከአንዳንድ ሺህ ስትለኝ እሱ ያለው ስሜት አረ እስካሁን ድረስ ልቤ ይመጣል። ኦኬ እዛ ትምህርት ቤት ውስጥ ነው ጥያቄ ያቀረብክላት ወይስ ካፌ ጠርተህ ምናምን? ወይ ያኔማ በጣም ስለሚገርመኝ እኔ ልንገርህ በባህሪያችን አንድ ላይ ቤተክርስቲያን የምንሄድ ሰዎች አይደለም ነው ለማናገር ማለት በባህሪያችን ስለ እሱም የራሱ ነው የሚሄደው እኔም የራሴን ነው የሚሄደው። ብዙ ቦታ ፍቅረኛ ስትሆን ተገናኝተህ ትሄዳለህ። እኔ እና እሱ ግን ተስቶን ቤተክርስቲያን አብረን እንደናናቅ። እሺ ከዛ የዛን ቀን ቤተክርስቲያን ጋር ሄደን አለኝ ከሰዓት በኋላ ነበር ታዲያ የሆነ ብቻ ቤተሰብ ጋር የሆነ ሀፕን ያደረገበት ነገር የሆነ መጥፎ ነገር የተፈጠረ ነበር። ከዛ ቤተክርስቲያን ሄደን ከዛ በኋላ ያለው ይቀጥልልኝ እንዴ ምን ተገባበዛችሁት? እሺ አይ እንደ ጀመርሽማ ጨርሽ በቃ ያኔ ነበር የነገረኝ ቤተክርስቲያን ቁጭ ነው በስመ አብ ወወልድ ወመንፈስ ቅዱስ አፍቅረሻለሁ። ከዛ በፊት አውቀ ነበር ባይደው ነገር ነው አላውቅም እንጂ አውቀ ነበር እንደሚወድሽ። እንዴት አወቅሽ አትለኝ? እሺ ጓደኛ አለች ቤስት ፍሬንድ። ኦኬ ሴት አንድ ሀገር ናቸው ግን እንደ ድል ደግሞ አንድ ግቢ ናቸው። ከዛ የሆነ ታይም ካርድ ዘግቶብኝ ዘይለም ለተስተውል ትችላለህ እናቴ ጋር ልደውል ብዬ ስልኩን ተቀበልኩት። እሺ ከዛ ያ ላረፈ ማለት ሲጎረጎር አየሁት ያወሩት። እንዴት አይደለም ምን አይነግረኝም ብዬ እየጠበቅኩ ነበር። እሱን ያየሁት ከወር በፊት ቀድሜ ነው ከመናገሩ ከወር በፊት። እኔ ከዛ በኋላ ነው እሱን ስለ ፍቅር ራሱ ማሰብ የጀመርኩት። ኦኬ 1 ወር ጊዜ ነበር ይሆናል። ይሄ ሰውዬ እንዴት ነው አቋሙ? ለኔ ይሆናል እንትና እስኪ እንደዚህ ልበለው። ብዙ ጊዜ ሴቶች መፈተን ይወዳሉ። አልፈተንሽም? ይሄ በጣም ነው የፈተንኩት። ነገሩ ስልክ መጎርጎርሽ ራሱ እኮ የፈተና አንዱ አካል ነው። አዎ ሜላት የሆነ ታይም ማፍቀር ያለው ብላ ነበር የምታስታውስ ከሆነ። ሜሉ እንዴ ያላረኩታል። ኧረ እባክሽ ብቻ ደስ ይላል አንዳንዴ። አሁን አረጀን ሰው እንጂ
ደስ ይል ነበር ያ ጊዜ። ኦኬ ወንድ ልጅ አይፈተንም። ብዙ ጊዜ የግቢ ላይፍ በጣም ብዙ ነገሮቹ ደስ ይላሉ። ደስ ከሚሉት ነገሮች አንዱ ደግሞ ምንድነው የምትወደው ሰው ሌላም ሰው ሊወደው ይችላል። አሁን እንዳልሽው ሜላት እሱን ስትወደው ምናምን የሚፈጠረው ኪዮስ አለ። ወደው እኮ አይደለም። እሺ እኔ እኮ ነኝ አስፈታኛው። ተው እንጂ ናዲ ኦኬ። ስለዚህ አንቺ ነሽ የላክሻት ሜላት? እሱ ከእንትን ከማለቷ በፊት እኔም ከመጠየቁ በፊት ነውና እሺ ደወለልኝና ማለት ጓደኛዬ ነች እሷ። ቀጠረኝ ከፊና ምሳ ሰዓት ነው። እኔ ደግሞ ምሳ ልንበላ ነው ብዬ በእናትሽ ሳምሪ ተጨንቅ ያለ ጓደኛሽ እኮ እንደዚህ ያለችኝ እኔ ደግሞ ማፈቅራት ሴት አለች። የእውነት በጣም ነው ደስ ያለኝ በዛ ሰዓት። ኦኬ አንቺ ካልኩሌሽን ቀመረሽ ማፈቅራት ማን እንደሆነች ታውቂያለሽ? ዋው ጥሩ ፈተና ነበር። ስለዚህ አለፈ። በዚህ ነበር በቃ ላይክ እሱ ጋር ሆነ አሪፍ ነው ብሎ ማሰቡ ይመጣው ማለት ነው። ቼክ አድርገሽ አንቺ ሲጠይቀኝ አላቅማማም ከአንዳንድ ሌላ ቦታ ማልኩ እሺ ላስብበት ነው። ኧረ ቆይ እስኪ እንደው ተደረደረች አለ በሱ ቤት አላስቸገረችም አላለክም ቅድም። እኔ ግን ያዝኩትን ይዤ ነበር። ስለዚህ ነገር ያውቅ ነበር እሱ? አንተ ታውቅ ነበር እስካሁን? ኧረ ረሳ እንዴ ነገር ያለው ፈትኛለሁ እንጂ ብዬ ዲፕሊ እንደዚህ አልነገርኩት። ኦኬ አሁን እየሰማህ ነው እንዳንተ ብዙ ነገር ያወጣል። ገና የደበቀች ብዙ ነገር አለ እንዴ? እንዳላችሁት በቃ ቤተክርስቲያን ወስደ በስመ አብ ወወልድ ወመንፈስ ቅዱስ አፈቅርሻለሁ አልካት። ከዛ አንቺ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ እሺ አለሽ። አንተ በጣም ትገርማለህ። ከዛ በኋላ ፍቅር ተጀመረ ማለት ነው። ይሄ 3 ወሩ የፍሬንድሺፕ ቆይታ ነበር። ከዛ ያኛው ግን በቃ ሪሌሽንሺፕ ነው። ተማሪ ሆነ ሪሌሽንሺፕ ውስጥ መኖር ደግሞ በጣም ከባድ አይደል? ተመራቂ ሆነ ደግሞ ያ እሱ ተመራቂ ነበር። እንዴት ነበር ያ ሰሞን? እንዴት አለፈ? እንትንም ፔፐር መስራት ነበረብህ ምናምን እንዴት ነበር? እኔ ጋር ባትሆን ግን እንደዛ ተመረቀ ነበር አትመረቅ? ደስ ብሎት ነው የተመረቀ። በእውነት እንዴት? በቃ አዲስ ፍቅረኛ ነህ መመረቂያ ደርሷል ምናምን ፋሚሊ ጋር ነው የሚያስተዋውቀኝ ራሱ ለማስመረቅ ሲመጡ ነበር። ብቻ ደስ ይል ነበር። ከዛ እኔ ደግሞ ኔክስት ይር ተመራቂ ነኝ የ3ኛ አመት። ደስ አይልም ታዲያ? ከዛ በቀጣዩ አመት ደግሞ ልንጋባ ነው። ዋው ብቻ ደስ ይል ነበር። እሺ ከዛ በኋላ ካምፓስ ተመረቅክ አንተ መሰለኝ። ከተመረቅክ በኋላ እንዴት ሆነ? እንዴት አስቀጠላችሁት ፍቅራችሁን? ከተመረቅኩ በኋላ እሷ ከአንድ አመት ይቀራታል ሳምሪ እና እኔ እንደተመረቅኩኝ ቀጥታ ወደ አዲስ አበባ ነው የሄድኩት። አዲስ አበባ ሄድኩኝ። ያው ታውቀዋለህ ያው ከካምፓስ እንደወጣ በቃ ግራ ነው የሚገባው። ታውቀዋለህ ያው አንተ መቼም አልነግርም። በቃ ለፋሚሊ ካንተ ብዙ ነገር ይጠብቃል። ተመረቀ አንተም በቃ ለፋሚሊ የሆነ ነገር ማድረግ አለብህ። ደግሞ የመጀመሪያ ልጅ ነኝ እኔ። እንደ መጀመሪያ ልጅ ከኔ ብዙ ነገር ነው የሚጠብቁት። ልጄ ተመርቆ በቃ ሎግ ማድረግ እስከዛ ድረስ ነው የሚፈልጉት ፋሚሊዎች። ወደ አዲስ አበባ መጥቶኝ ከዛ በቃ ግራ ገባኝ። ምን ልበልህ አላ በቃ በፊልዴ ብዙ ፈለግኩኝ። በጣም 6 ወር 5 ወር ይሆናል በፊልዴ ስራ ለማግኘት ግን የለም። በቃ እንደምታየው ሁሉም ከኔ በፊት የተመረቁ ሰዎች ራሱ በፊልዳቸው እየሰሩ አይደለም። አብዛኞቹ በቃ ያገኙትን ስራ ነው የሚሰሩት። ከዛ እኔም ይነግሩኝ ነበር በቃ ዝም ብለህ ያገኘውን ስራ በፊልድ እስከምታገኝ ድረስ ይሉኝ ነበር። እኔ ደግሞ አይ ነው እኔ በፊልዴ ነው መስራት የምፈልገው። ምክንያቱም የሁሉ አመት ያቃጠልኩት እንደማንኛውም ሰው ተራ ስራ ለመስራት አይደለም ምናምን ነገር አልኳቸው። ከዛ እነሱ እንደማሹፍ ነገር አሉብኝ። ከዛ በቃ በጣም ፈለኩ መጨረሻ ላይ ደከመኝ ማለት ይቻላል። በጣም ብዙ መስሪያ ቤቶች ሄጃለሁ ሲቪን ለመበተን እና በቃ እነሱ የሚፈልጉት በቃ አላ ወይ ዘመድ ካለ ወይ ልምድ ካለ። እኔ ደግሞ ልምድ የለኝም። እንዴት ነው ከካምፓስ ወጥተህ 5 አመት 10 አመት የምትባል ከኪሴ እንደ ብር አላወጣው። በጣም ነበር የተናደድኩት። 0 አመት ማንም አይቀጥርም። ከዛ በቃ እኔም በቃ ፋሚሊዎችም ያው የመጀመሪያ ልጅ እንደመሆኑ በቃ ያለኝ አማራጭ በቃ ወደ ጓደኞቼ እንትን አልኩኝ። በቃ እነሱ የመከሩኝ በቃ ያገኙትን ስራ ልስራና ግን በቃ አላ
እኔን እንትን የማያወርደኝ ስራ የሆነ መካከለኛ ስራ ምናምን ነገር ልፈልግ አልኩና በቃ ስራ መፈለግ ጀመርኩኝ። በፊልድ የምፈልጋለሁ ትንሽም ስራ የሆነ ለትራንስፖርት ለካርድ ብዙ ወጪ አለብኝ። ምክንያቱም ኃላፊነት የራሴ ስለሆነ ከካምፓስ እንደወጣሁ ሙሉ ኃላፊነቴ እኔ ነው። በቃ ማንም በቃ እንትን አይለኝም አይረዳኝም። ከዛ በቃ ያገኘሁትን ስራ አገኘሁ። የሆነ ስራ ጀመርኩኝ። የሆነ ጉዳይ አስፈጻሚ ነው 0 አመት ነው የሚለው። እንደውም እሱ እንዳጋጣሚ ነው 0 አመት ስለሆነ ነው የገባሁት። ከዛ ኢንተርቪው ያደረጉኝ ምናምን ነገር ሲቪ አስገባሁ። በቃ ደስ አላቸው ወደዱኝ። በቃ ተቀጠርኩ። ደሞዙም ትንሽ ቢሆን በቃ ኮሚሽን ነገር ነው። ኮሚሽን ነገር ነው። ደሞዝም የለውም። ያንተ እንትን ነው የሚወስነው። ፍጥነት ነው የሚወስነው እና እሱን ጀመርኩኝ። ከዛ ጎን ለጎን ደግሞ ፊልዴንም መፈለግ ጀመርኩ። ከዛ ያው ትንሽም ገንዘብ ቢሆን ለቤት ኪራይ ለአንዳንድ ነገር ይሆነኛል ብዬ እሱን ጀመርኩኝ ሰራሁኝ። ከዛ ፋሚሊዎችን በትንሽ መርዳት ጀመርኩኝ። በቃ ያን ያህል ባይሆንም በቃ የሚተርፈኝ ገንዘብ ካለ በቃ ለፋሚሊዎቼ ነው የምልከው። የክፍለ ሀገር ልጅ ነው እና ቤተሰቦቼ በቃ ለእኔ ሁሉ ነገሬ ናቸው። በጣም በብዙ እንትን ውስጥ ነው ያሳደጉኝ እና እነሱ የምጦርበት ሰዓት ነው ከራሴ አልፌ ለእነሱ የምተርፍበት እድሜ ላይ አሁን ያሉት። እዛ በቃ ስራውን ሰራው። እንዳልኩ ካምፓስ ላይ የማፈቅራት ልጅ ነበረች። በጣም ከእሷ ጋር ብዙ ርቀት መጓዝ ያለብኝ ልጅ ነኝ እና እሷ ማለት ነው እሷ እና በቃ ከእሷ ጋር እንደዋወላለን። አንዳንዴ እንደውም እሷ ነው የምትደውለው። እኔ በጣም ነው የምሮጠው። በጣም በቃ ኑሮን ለማሸነፍ ያው ታውቀዋለህ በጣም ከባድ ነው። አዲስ አበባ ላይ እንደዚህ እንደሚወራ አይደለም። በጣም ብዙ ፈተና አለው። በጣም ብዙ እኔ ስላየሁት በአጭር ጊዜ ውስጥ ስላየሁት ለካ ሰው በፊት ሲነግረኝ እኔ ቀልድ ነበር የሚመስለኝ ነበር። ለካ በራሴ ሲደርስ ነው ያየሁት። ከዛ በቃ ፍቅረኛም ካምፓስ ነች። ለሷም በቃ አንዳንዴ በቃ ካርድ ምናምን እልክላታለሁ። ያው ካምፓስ ላይ ታውቃለህ ፋሚሊም ብዙ ገንዘብ አይልኩላትም። ያው አለ አይደለ በቃ ሲቸግራት ምናምን 300 ብር 400 ብር እንደዛ ቢልኩላት ያን ያህል ብዙም አይልኩላትም። ያው እኔም ካርድ ምናምን አንዳንዴ ምክንያቱም ስላየሁት እዛ ስትቸገር አይቻታለሁ። በቃ እሷንም ካርድ እልክላታለሁ እናወራለን ምናምን ነገር። ከዛ የሆነ ሰዓት ላይ በማላውቀው እንትን እንደዚህ በስራ አጋጣሚ የምትተዋወቀ ሰው የለም። የሆነ ሰው ተዋወቅኩኝ። እሷ በጣም በቃ እንደዚህ ስሮጥ ምናምን ደስ ይላታል እና ፍቅር ነው እንዳልለው በጣም በቃ እንትን ትለኛለች። በቃ የምታሳየኝ ነገሮች ለፍቅር የሚጋብዝ ነገር ነው የምታሳየኝ። ሌላ ሴት ናች። ከዛ እኔም በቃ ፍቅረኛ ካምፓስ ያለችው ፍቅረኛ ከእሷ ጋር ብዙ እንደ በፊቱ አይደለም። እንደዚህ አናወራ ምናምን ቢያንስ በሳምንት 1-2 ቢሆን እንደ በፊቱ እንደዚህ ሳምንት ሙሉ አናወራም። ቴክስት አንደራረግ ምናምን ነገር። ከዛ በቃ እቺ በቃ በጣም ትጋብዘኛለች። ከኔ ቀድማ ነው እዛ መስሪያ ቤት የገባችው እና በቃ እዛ ስሄድ ታይኛለች። ሁሉ እንትን ሳስፈርም ጉዳይ አስፈጻሚ ያለ ሰራ እየሄድኩኝ አስፈርማለሁ። ፈርሙልኝ ምናምን ነገር እላለሁ። እሷንም እዛ ነው የተዋወቅኳት። ስትዋወቃት በቃ ስልኬን በጣም እኔ እንደ ሴት እንደዚህ ፈጥናብኝ አታውቅም። ስልኬን ምናምን ትለኛለች። እኔ ምንድነው ምናምን እላለሁ። እኔ ደግሞ ያው ታውቀኛለህ እንትን ስለሆንክ ካምፓስ እንደወጣሁ በቃ ቀጥታ ፎከሴ ስራ ላይ ነው። ያገኘሁትን ስራ ሰርቼ ራሴን ማሸነፍ ነው የምፈልገው። ከዛ እሷ ደግሞ በቃ የሆነ ለፍቅር ነበር የምታስበኝ ነበር። ስልኬን ሰጥቷት ቴክስት ታደርጋለች። በጣም የሚገራርሙ ቴክስት ነው የምልክልኝ። እውነቴን ነው የምልህ። እኔ ደግሞ ፍቅረኛ ላይ ስለ በቃ ልትሰማኝ አልቻለችም። ከዛ የእሷ ገንዘብ ትንሽ አሪፍ ከኔ በጣም ብዙ ነው ማለት ይቻላል። ቀድማም ስራ ስለጀመረች ልምድም አላት። በጣም ብዙ አመት ሰርታለች እዛ መስሪያ ቤት እና ልምድም ስላላት ገንዘቡ አሪፍ ነው እና ሻይ ቡና እንበል ትለኛለች። አንዳንዴ ብር ከቸገረ እኔ ልስጥ ምናምን ነገር ትለኛለች። ብዙ ነገር ነው የምታደርግልኝ እና በጣም ነበር የምትንከባከበኝ የነበረው። ከዛ ሞር በቃ ወደ እሷ ፎከስ ማድረግ ጀመርኩ። ምን እንዳስነካችኝ እንጃ።
ከዛ ፍቅረኛዬን ካምፓስ ያለችውን ፍቅረኛዬን በቃ እንደ በፊቱ አናወራም። በቃ ቀስ በቀስ እሷም ጋር ግንኙነት እያላላ መጣ ማለት ነው። እቺ ደግሞ በጣም ወዳኛለች። በቃ ገንዘብ እየሰጠች በቃ እኔን ወደ እሷ ለመሳደፍ ሞክራለች። በቃ ሳምሪንም ከእሷ ጋር ያለን ግንኙነት በቃ እንትን እያለ መጣ። ተበላሸ። በቃ እንደዛ እንዳልሆንኩኝ ምን እንዳስነካችን እንጃ። በጊዜው ሳምሪ እሱ እንደዚህ ስሜቱን እያጣ ሲመጣ ወይም ደግሞ የነበረው ነገር እየቀዘቀዘ ሲመጣ ምን አስተዋልሽ? ምን አወራችሁ? እንግዲህ እንደነገረህ ነው ነገሮች በአንዴ አይደለም የመጡት። ሳምንት የተባለው ወደ 2 ቀን የተባለው ወደ 1 ቀን እየሆነ ነው የመጣው። ምን ሆነክ ነው? ምን ተፈጥሮ ነው? ሴትቱን ትንሽ ነገር ራሱ ታከብዳለህ አይደለም? እንደዚህ አይነት ነገር ማለት ቢመጣም አልተመቸኝም ወይ ስራ በዝቶብኛል ወይ የሆነ ነገር ነው የሚለው። ከዛ በኋላ እርቀቶች እየመጡ እንትን ባሉ ቁጥር እኔም ሆድ ጋር መሻከር መጣ። የራሱ ጉዳይ ማለት መጣ። ከጊዜ በኋላ ያ ነገር በ1 ወር በ2 ወር አይደለም የመጣው 5-6 ወር እየተባለ ነው የመጣው። ተደውላለሁ አንዳንዴ አይደለም መደወል ደውዬም የማይነሳልኝ ጊዜ አለ። ከሳምንት በኋላ ደውዬለት አላነሳ ብሎ መልሼ ከ3-4 ቀን በኋላ ደውዬለት ምን ሆነ ነው ስለው ደውለሽ ነበር ማለት ነው። ከዛ በኋላ እኔም መንገዴን ቀየርኩ ስለ ላይክ እኔ እንደ ሪሌሽንሺፕ ውስጥ ባልገባ በህይወቴ የሚመጣ መሄዱ እንዳለ ግድ አይሰጠኝም። ያ ነገር ማን መጣ ማን ሄደ እንዴት ብዬ ልንገር? በቃ የሆነ ኬርለስ ሆንኩ። ለማንም አልጨነቅም፣ ምንም አልልም። ቢደውልም ከዛ በኋላ ግድ አይሰጠኝም። ማንም ጋር ዴት ባደርግ አለኮ ባል ይከፋል ይደብረዋል የሚለው ነገር ጣለ። እንደዛ የሆነ ጊዜ ጭራሽ እሱ በትክክል ሪሌሽንሺፕ ነው። አይ ቲንክ የተወሰነው ራሱ አንድ ቤት ኖሯል መሰለኝ። አንድ ቤት ኖራቸው? አዎ እንደዛ ብለኸኝ ሀፕን አደረገብኝ እና የሆነ ነገር እንደተፈጠረ ዘነጋሁት። መጣሁ ወደ አዲስ አበባ ወደ ቤተሰቦቼ ማለት ነው። ስመጣ ላገኘው ስደውልለት እሷ መሰለች እንደዚህ ነው አለችኝ። ምንም አላልኳት። ባሌ ነው ራሱ አላልኳት። ከመቶ ስደውልኝ ያገኘሁት ጠየቅኩት። ምክንያት ተረዳ ምናምን በቃ እኔና እሱ ማውራት አልኩ። ከዛስ ምን ተፈጠረ? አንቺ እዛ በኋላ ሌላ ሪሌሽን አልገባሽም ነው? ሪሌሽን ውስጥ አልገባውም፣ ግን በህይወት የሚመጣ ሄዶ እንዳለ ያው ሴት ስለሆንሽ የሚጠይቅሽ ወንድ አይደለም። ዞሮ በዛ ንዴት የሆነ ዴት ማድረግ ጀምሬ ነበር ምናምን፣ ግን መልሶ ደግሞ ያስጠላል። በቃ እንደ እሱ ስለማይሆን ነገር ቅርታ ማለት መጣ። ከዛ በኋላ ምንም መጣ። ግን ነገሮች ወደ ቦታው መመለስ አልቻሉም።